የዓለም ኃላፊ መሆኑን አውቃለሁ። በሕፃንነቴ ነቅቼበታለሁ። ጌታዊ ዘመኔን አብዝተህ ባርክልኝ። ከክፉ ከልለህ ጸጋውን አልብሰኝ። ተፈልጌ አልገኝ ከርኩሳቱ ስፍራ በቤተ መቅደስ ልኑር ካንተ ጋራ። ሰው አክባሪ ልሁን ለወገኔ ደራሽ ከሚያለቅሱት ጋራ አልቅሼ እንባን አባሽ። እያንዳንዱ እርምጃ እንቅስቃሴ አምላኬ ወይ ምራኝ አቅናልኝ መንገዴ። በቅዳሴው ሰዓት በመቅደስ ልገኝ ስጋና ደምህን ዘወትር መግበኝ። ከቅዱሳን ኅብረት እኔንም ደምረኝ አንቆ እንዳያስቀረኝ ይሄ ከንቱ ዓለም። እድሜን ባርክልኝ እርዳኝ መድኃኒዓለም። ዘመኔ በቤትህ በመቅደስ ይለቅ እጅህን ዘርጋልኝ እኔም አንተን አለቅ። ተመስገን መድኃኒዓለም። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ፎሎ አድርጉ። እወዳችኋለሁ። የአካል ሶስትነት እንዴት ነው? ማለት ምን ማለት ነው? የማን አባት? ወልድ ማለት ምን ማለት ነው? የማን ልጅ? መንፈስ ቅዱስ ማለት ምን ማለት ነው? ከማን የሰረጸ? ሰረጸ ማለት ምን ማለት ነው?